ጠቅላይ ሚኒስትር አብይ አህመድ ሐሙስ መጋቢት 11 ቀን 2017 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በወቅቱም የኢኮኖሚ ፖለቲካዊና ቀጠናዊ ጉዳዮች በስፋት የተነሱ ሲሆን የሰላምና ጸጥታ እንዲሁም ቀጠናዊ ይዘት ከነበራቸው የጠቅላይ ሚኒስትሩ ማብራሪያዎች መካከል አነጋጋሪ የነበሩ ጉዳዮች ነበሩ። በተለይም ሀሳብን በነጻነት ከመግለጽ ከታላቁ የኢትዮጵያ ህዳሴ ግድብና ከኤርትራ ጋር ያለውን አሁናዊ ሁኔታ የተመለከቱ ጉዳዮች ከዋነኞቹ መካከል ናቸው። የትላንቱን የጠቅላይ ሚኒስትሩ ውሎና በወቅቱ የተነሱ ጉዳዮችን በሚመለከት ከሪፖርተር ጋር ቆይታ ያደረጉ የተቃዋሚ የፖለቲካ ፓርቲዎች የተለያዩ አስተያየቶችን ሰንዝረዋል። የእናት ፓርቲ ከፍተኛ አመራር አቶ ጌትነት ወርቁ በጎ ናቸው ያሏቸውን የህዳሴ ግድብን የምርት እድገትን የተመለከቱ ጉዳዮችን አንስተው ከኤርትራ ጋር በተገናኘ የተሰጠውን ምላሽ እንዲሁም በምክር ቤቱ አባላት ጥያቄዎች ዙሪያ ወቀሳቸውን አቅርበዋል። እንደው በበጎ ነገር ብንነሳ ከዚህ ከህዳሴ ግድቡ ጋር ያነሱት ነገር ጥሩ ነው። እንደ መንግስትም እንግዲህ በበጎ የሚጠቀስላቸው ነገር ካለ ይሄ ስርዓት ሲያልፍ አንዱ የግድቡ ነው። ሰው ምንም ጥያቄና መልስ የሌለው ነገር እሱ በጎ ነው። ሁለተኛው በተለይ ከኤርትራ ጋር በተለይ ወደ ጦርነት ልንገባ ነው የሚለው የብዙ ሰው ስጋት ነበር። እንደምታውቀው ሲሪየስ ስጋት ነበር እና ስጋቱ ቀርቷል ወይ ብትለኝ እሱ ለጊዜው ላቆየውና ለትላንትና ግን እፎይታ አግኝተን አድረናል። ለትላንትና ምናልባት እንግዲህ እስከ ነገ እስከ ቅዳሜና እስከ እሑድ ሆነን እንደሆነ አላውቅም። በሌላ በኩል እንግዲህ አይደለም የሆነ አገር ውስጥ ምርቶችን ለማምረት ምን ያህል እውነት ናቸው የሚለው ለጊዜው እርግጥ ባይሆንም ለምሳሌ ብረት፣ የሲሚንቶ ምርት መረጋጋት እንዲያውም ዳንጎቴ ጨምረን እናደርጋለን የሚል የመስታወት ምርቶች እና እንደዚህ የሚመስሉ ነገሮች አሉበት። የዚህ ሀገር ዋናው ችግር ምንድን ነው የሚለውን ያልዳሰሰ ነው ብዬ አስባለሁ። በተለይ ከተጠየቁ እነዛ 50% መልስ እየመለሱ ከጠየቁ ሰዎች መሀል ዶክተር ደሳለኝ ምናልባት ብንታደል ኖሮ የትናንትና የፓርላማ ውሎ የዶክተር ደሳለኝ የሞሽን ሀሳብ ላይ መነጋገር ይችል ነበር እና የጠቅላይ ሚኒስትር ሞሽን ምናልባት መንግስት ተለውጦ የለውጡ መንግስት እያቀነቀነው ያለ ሀሳብ የሚመስል ቢሆን ብንታደል ያንን ነበረ እና ዶክተር ደሳለኝ የኢትዮጵያን የ6 ዓመት ከምናምን የ7 ዓመት የስቃይ ስንክሳር በመረጃና ማስረጃ አስደግፈው አቅርበዋል። ጠቅላይ ሚኒስትሩ ግን ያንን ሀሳብ አልሞገቱትም። በአንጻሩ እሳቸውን ለማሸማቀቅ ርቀት ሲሄዱ አይተናል። ምናልባት በቃ ኦልሞስት ጫካ ግባ ማለት ነው የቀራቸው። የቀይ ባህር ጉዳይ ዓለም ሁሉ የሚመለከተው እንደመሆኑ ጠቅላይ ሚኒስትሩ ጥንቃቄ የተሞላው ምላሽ ሰጥተዋል ያሉት አቶ ጌትነት በዲፕሎማሲ ቋንቋ ሀገሪቱ ሰላም እንደሆነች ቢናገሩም ያልተከፈቱ ብዙ ሳጥኖች አሉ ብለዋል። ባይዘረዝሩትም ከማንም ጎረቤት ጋር አልተዋጋንም የሚለው የራሱ ችግሮች አሉበት ሀሳብ ቢሆንም እና ግን ደግሞ ዙሪያችንን ለምሳሌ በቀይ ባህር ጉዳይ ላይ ዙሪያችንን ተሰምሮልን ሁለት ነገሮች አሉት። ቀይ ባህርን እንፈልጋለን ወይ ወደ ቀይ ባህር መጠጋት እንፈልጋለን፣ በአንጻሩ ደግሞ ጦርነት አንፈልግም ብለው አይደል? ያው ይሄ እንዳልኩ እንደ ፖለቲካ አናሊስት ለምሳሌ ብትወስዳቸው ትክክል ነው፣ ቆንጆ ሀሳብ ነው፣ ፖለቲካል ኮሬክትነስ ያለበት ነው ምናምን። ግን ዓለም ዞሮ አይኑን አፍጦ እያየ ስለነበረ እንደምታውቀው በጣም ብዙ ዓለም አቀፍ ሚዲያዎች ኢንክሉዲንግ የፎሬን ሪሌሽንን ጨምረህ ከፍተኛ አናሊሲስ እየሰሩ ነበር እና ይሄ ጦርነት ሳይካሄድ በቆም አለበት እያሉ ሀሳብ እየሰጡ ነበር። ብዙ ዓለም ላይ እየተወራ ያለ ቢኮዝ ሲነሳ ምን ያህል አጥፊ እንደሆነ ስለሚታወቅ እና ፕሮክሲ ዋር ነው የነ ዩኤኢ እና የነ ሳውዲ አረቢያ ጦርነት ነው የሚሆነው፣ የኢትዮጵያና የኤርትራ ጦርነት። ስለዚህ በጥንቃቄ አልፈውታል ብዬ ነው የምገምተው። እኔ በዲፕሎማሲ ቋንቋ ለጊዜው ኢትዮጵያ ሰላም ነው የምትፈልገው የሚለውን ነገሩን እንጂ ዘርዘር አድርገን ስናየው ግን በደቪል እንደ ዲቴል እንደሚባለው አይደለም፣ ሰይጣኑ ዝርዝር ውስጥ ነው ያለው እንደሚባለው ያልመለስናቸው ግን ጥቁሩ ሳጥን ውስጥ ያሉ ግን ያልመለስናቸው ግን ሲሪየስ ነገሮች አሉ። ለጊዜው ግን ለዓለም ይሄንን ፖዚሽናችንን ማሳወቅ ክፋት የለውም።
የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር በበኩላቸው ቀደም ሲል የተነሳውን ሀሳብ ተጋርተው በትላንትናው የምክር ቤት ውሎ ብልጽግናና ኢህአዴግ ለውድድር የቀረቡበት መንገድ ተገቢ አይደለም ሲሉ ተችተዋል። ብልጽግና ከጎረቤት ሀገር ጋር ኢህአዴግም እኮ አልተኮሰም። እንደውም ሰላም አስከባሪ የሆነ ከፍተኛውን የሰላም አስከባሪነት ሚና ሲጫወት የነበረ እሳቸው የነበሩበት ፓርቲ ኢህአዴግ ነው። በዓለም አቀፍ ሳይቀር የተለያዩ ጎረቤት ሀገሮች ሳይቀር እየተጓዘ ጎረቤት ሀገሮች አለኝታ የነበረ ሰራዊት ይዞ የነበረ ነው እና አልተኮሰም። እንደምናውቀው እሳቸውም ትናንት ትግራይ ላይ እንደተኮሱት ሁሉ ህወሓትም ኤርትራ ላይ ተኩሷል። ይሄ ደግሞ ዘፌም ነው፣ ልዩነት የለውም። እሳቸውም እዚህ ትግራይ ላይ ተኩሷል። የዛ ቅዱስ የእሳቸው ርኩስ አይባልም፣ ተገለባበጠ እንጂ ድርጊቱ። ስለዚህ ሁለቱን ማወዳደር አይገባም የሚል እምነት አለ። ይልቅ እስከሳቸው ይልቅ ያኛው ሰዋዊ ተኮር ስራ ይሰራ ነበር። ምንም እንኳን ብንቃወመውም በአንዳንድ ነገር ምንም እንኳን ብንጠላውም ምንም እንኳን አውግዘን እንደ ሽብርተኛ ተቆጥረን እስር ቤት ብንወረወርም ህዝብ የማፈናቀል ሁኔታ እንደዚህ ህዝብ ተፈናቅሎ አያውቅም። በዛ ጊዜ ህዝብ የመዘዋወር ነጻነት ነበረው። የተለያየ ማህበራዊ ሶሻላዊ እንትኖች መስተጋብሮች ነበሩ። ያ ነው ሰዋዊ የሚያሰኘው። አሁን ግን እየየው የበዛበት አራቱን ክልል ብትሄጂ ህዝብ የሚፈናቀልበት፣ ለቅሶ የበዛበት፣ ንብረቱ የሚወድምበት፣ ቤት የሚፈርስበት፣ በጣም ጦርነት የበዛበት፣ ድሮን የሚተኮስበት። በኢህአዴግ ጊዜ እኮ ድሮን አይተኮስም፣ ጥይት አይተኮስም። ማን ነው የሚተኮሰው? እና ሰላም የነበረበት ነው። እና ትንሽ ያወዳደሩበት ሁኔታ ችግር አለበት ብዬ አምናለሁ። በትግራይ ጉዳይ ዙሪያ አስተያየታቸውን የሰጡት የሳልሳይ ወያነ ፓርቲ ሊቀመንበር አቶ አሉላ ኃይሉ በበኩላቸው በቀጣይ በአዲስ መልኩ ይቋቋማል በተባለው ጊዜያዊ አስተዳደር ላይ ስጋት እንዳላቸው በመጥቀስ ተከታዩ ማብራሪያ ሰጥተዋል። የጊዜያዊ አስተዳደሩን መቋቋም ግን አንድ የፕሪቶሪያ ውል አንድ አንቀጽ ነው። ያንን ሲያደርጉ እንደገና በተሻለ ንግግርና ሁሉም እውን በሚያደርጉት መንገድ ማድረግ ሲገባው እንግዲህ ወደ እንዳልኩ ቲፒኤልኤፍም መንግስት የፌዴራል መንግስት ዋና ኃይል በነበረበት ያወጣው ለጋምቤላ ክልል አሳሳቢነት ተደርጎ የወጣ 1995 አዋጅ አለ። አንቀጽ ማነው አዋጅ 395 ይሄን አድርገው አውጥተውታል። ኦኬ ሶ አንድ ማዕቀፍ ወይ አንድ አዋጅ ማዕቀፍ ውስጥ ከገባ በኋላ ያን ተስማምተህ ኦልሬዲ ካረክ በኋላ ወደኋላ ተመልሰህ በዛ ጉዳይ ላይ እንደገና እንደ አዲስ የመደራደር እንደ አዲስ ያን የማስተካከል ሁኔታ መፍጠር ይቻላል ወይ? እንግዲህ ማየት ይቻላል። ግን አሁን እኔ ያን ትተን በዋናነት ባለው ሕግ ባለው ደንብ የፈለገ ለፌዴራል መንግስት አብዛኛውን ስልጣን ቢሰጥም ክልሉ ላይ በተለይ ከጦርነቱ በኋላ ሊፈጠር የሚገባው አስተዳደር ሊኖር የሚገባው መልሶ የማልማት በስነልቦናም ቢሆን በሌሎች መንገዶች ህዝቡ እንዲያገግም የማድረግ ኃላፊነት ያለበት ጊዜ አስተዳደር እንዲቋቋም ከድሮም ቢሆን ይሄን ማድረግ ያልቻለ አንድ የህወሓት ቡድንን ሙሉ ለሙሉ ጊዜ አስተዳደሩ እንዲቆጣጠር መፍቀድ፣ ከዛ በተጨማሪ ደግሞ እሱ ብቻ ሳይሆን ለሁለት ለሶስት ተከፋፍሎ ደግሞ ህዝቡን ተጨማሪ ችግር ውስጥ እንዲወድቅ መፍቀድ፣ ይሄ አይ ቲንክ የፌዴራል መንግስት ፍላጎትን ቅድም ካልኩ አንጻር በቃ ጸረ ትግራይ ሆኖ ከመቀጠል አንጻር ልትወስደው ትችላለን። አይ አይደለም ያ አይደለም ኢንቴንሽኔ ከመጀመሪያ ጀምሮ የሚል ከሆነ ጊዜ ማነው ፌዴራል መንግስት ይሄንን ለማስተካከል ፈልጋለሁ የሚል ከሆነ አሁን ጊዜ አስተዳደሩ 2 ዓመት ሞልቶት እንደገና እንዲቋቋም ማለት ሲደረግ መጀመሪያ የነበሩት ከጊዜ አስተዳደሩ ማቋቋም ጋር ተያይዞ የነበሩ ስህተቶችን ይደግማል ብለህ አትጠብቅም። አለበለዚያ ግን እንዳልኩ ኢንቴንት ካለው በትግራይ ህዝብ ላይ ግን የነበረውን አካሄድ አጠናክሮ ሊቀጥል ይችላል የሚል አስተሳሰብ አለ። ጠቅላይ ሚኒስትሩ በታላቁ የኢትዮጵያ ህዳሴ ግድብ ሰላምና ጸጥታ እንዲሁም ዲፕሎማሲ ጉዳዮች ዙሪያ ሰፊ ማብራሪያ መስጠታቸው ይታወሳል።